ሰላም ውድ አድማጭ ተመልካቾቻችን ሰላማችሁ ይብዛ ተረፍረፍ ይበል። ጤና ይስጥልን እንደምን ዋላችሁ። ከአርቲስት አፍሪካ ሚዲያ የዕለቱን ዜናዎች ይዤላችሁ መጥቻለሁ። ከዜናው ጋር ቴዎድሮስ ሽፈራው ነኝ። አብራችሁ ይቆዩ። የቀይ ባህር የኮሪደር በር ኢትዮጵያ ዳግም የባህር በር ባለቤት ለመሆን የምታደርገው ጥረት ብሔራዊ አጀንዳ ሆኖ በቀጠለበት በዚህ ወቅት ሁሉንም የዓለም ሀገራት አይን ወደ ምስራቂቱ የአገሪቱ ክፍል እንዲማትር አድርጓታል። ቀጠና በኢትዮጵያ አፋር ምድር የሆነው የአሰብ ወደብ መገኛ ቀይ ባህር ነው። አፋር ለኢትዮጵያ የባህር በር ጥያቄ የጂኦግራፊ መገኛ ብቻ ሳይሆን የታሪክ ምስክርነት፣ የኢኮኖሚ ደምስርና የጂኦፖለቲካዊ ስትራቴጂ ማዕከል ነው። ከጂኦግራፊ አቀማመጥ ስንነሳ የአፋር ክልል ኢትዮጵያ ከቀይ ባህር ጋር የሚያገናኝ ብቸኛው የተፈጥሮ ድልድይና መንገድ ነው። ዓለም ላይ እጅግ ስልታዊ ከሆኑ የባህር መስመሮች አንዱ በሆነው ባብል መንደብ አቅራቢያ የሚገኝ ቀጠና ለኢትዮጵያ ቅርብና አዋጭ የሆነ የባህር መውጫ በጉያው ይዟል። በተለይ ከአሰብ ወደብ ጋር ያለውን ድንበር ንክኪና የመሬት አቀማመጥ አፋርን ለኢትዮጵያ ዋነኛ የኮሪደር በር ያደርጋታል። ይህ ከመልክዓ ምድር ለዘመናት የንግድ መስመር ሆኖ ማገልገሉ ከቀደም የአክሱም ስርወ መንግስት በፊት ኢትዮጵያ ስልጣኔ ስትጓዝባቸው ዘመናት ድረስ የንግድ እንቅስቃሴ ይካሄድበት ነበር። ይህ የአካባቢ ጂኦግራፊ አቀማመጥ ለምስራቁ ዓለም ነጋዴዎች ምቹ በመሆኑ ነው። ወደ ታሪክ ስንመለከት ደግሞ የአፋር ሕዝብ በቀይ ባህር ዳርቻ ለሺህ ዓመታት የኖረ የባህር በር ስልጣኔ የገነባና ገናና ታሪክ ባለቤት ጭምር ነው። አሰብ ወደብን ጨምሮ ሰፊው የቀይ ባህር ጠረፍ የታሪካዊ አፋር ስልጣኔዎች የግዛትና የንግድ ማዕከል እንደነበር የጥናት ድርሳናት ያረጋግጣሉ፣ ያስረዳል። የአፋር ሕዝብ በባህርና በየብስ መካከል የነበረውን የንግድ ልውውጥ ለመምራት ረገድም የነበረው ሚና ዛሬ ኢትዮጵያ ለምታነሳው የታሪክና የፍትሃዊ ተጠያቂነት ጥያቄ ለጠንካራ የሞራል መሰረት የሚጠቀስ ነው። ይህ ሕዝብ ከባህሩ ጋር ያለውን ቁርኝነትና የማንነት የህልውና ጉዳይ እንጂ የቅርብ ጊዜ የፖለቲካ ትርክት አይደለም። ከኢኮኖሚ አንጻርም አፋር የኢትዮጵያ የገበያና መውጫ ንግድ ዋነኛ መናፈሻ ነው። የሀገሪቱ ሎጂስቲክና ትራንስፖርት ከ90 በመቶ በላይ የሚንቀሳቀሰው በዚህ ኮሪደር ላይ ነው። አፋር በውስጡ ከያዘው ከፍተኛ የፖታሽየም የጨውና የጂኦተርማል ሀብት ባሻገር የቀይ ባህር ተደራሽነትን ለማድረግ የሚዘረጉ መሰረተ ልማቶች ቀዳሚ ማረፊያ ነው። የባህር በር ጥያቄ ምላሽ ሲያገኝ አፋር የአፍሪካ ቀንድ የኢኮኖሚ ማዕከል በመሆን እድሉ ሰፊ ነው። የቡሬ አሰብ መስመር ደግሞ ሲነቃቃ የትራንስፖርት ወጪን በከፍተኛ ሁኔታ በመቀነስ የሀገሪቱ የንግድ ተወዳዳሪነት ወደ ላቀ ደረጃ ያሻግረዋል። አጠቃላይ የአፋር ቀጠና ለቀይ ባህር ዋነኛ ተዋናይ ነው። ኢትዮጵያ የባህር በር ባለቤት እንድትሆን የሚቀርበው ጥያቄ አፋር ማዕከላዊ ሲያደርግ ውጤታማ ሊሆን አይችልም። ክልሉ ለኢትዮጵያ ኢኮኖሚ ነፃነት፣ ለታሪካዊ ባለቤትና ለቀጠናዊ ተጽዕኖ ፈጣሪነት ቁልፍ ሚና አለው። ስለሆነም አፋርን የቀይ ባህር ኮሪደር ብሎ መጥራት ብቻ ሳይሆን የኢትዮጵያ የብልጽግና ተስፋ አድርጎ ሊወስዳት ይገባል። ኢትዮጵያ ወደ ቀይ ባህር የምታደርገው ጉዞ በአፋር በረሃዎች ይጀምራል፣ በታሪክ ምስክርነትም ይጸናል፣ በኢኮኖሚ ትስስርነትም ፍሬ ያፈራል ይላል ይህ የአፋር ብሔራዊ ክልላዊ መንግስት መግለጫ ነው። ውድ አድማጭ ተመልካቾቻችን ዜናችን ስለተከታተላችሁን እጅግ እናመሰግናለን። ቪዲዮአችን ጀማሪ ስለሆነ ሼር፣ ላይክ፣ ሳብስክራይብ በማድረግ እንድትከታተሉ ስንል በድጋሜ በትህትና እንጠይቃለን። ሰላማችን